የኔ አባት ይገባል ጥራል ማንዬ ይኸውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን ግን ይሄ ፖርቹጋል የሚባል ቡድን ጀሞ ምንም የሚያስተማምን ቡድን ነው ምኑም ነው ማስተማምነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው ለማንኛውም እንኳን ደስ አላችሁ ፖርቹጋል 2-1 በሆነ ውጤት አሸንፋለች እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ተጠብቀዋለሁ በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም ለማንኛውም እንኳን ደስ አላችሁ ሌሊታችን አልባከነም ጀማው ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ አሁን ቆንጆ እንቅልፍ መተኛት እንችላለን ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው ከሞን ሲጀመር ዓለም ዋንጫ የሚበጣው በፒኬ ነው አንተ እንዳይከራከረኝ አንተ ሰው ብያለሁ በቃ እንዴ ነፍሴ ልትወጣ እንዲያለ ይቻላል እንዴ ወይኔ ጉዴ ዋና ሮናልዶ ይደሰት እንጂ ነው ያገባኛል እንዴ ያንተ መላጣ ሰውዬ እንዲ ተናንቀናል እንዴ ሮናልዶን ጭራሽ ቀይረ ማስወጣት ጀመረ ኩያ መሰለ እንዴ ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ ቋጣሪ ሸጣሪ ገብተተኛ አባቴ ግባለት በቃ በስማም ከሁሉም በላይ ምን ደስ እንደሚል ታውቃላችሁ የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትችላለህ ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም እንኳን የተቀየሩ ሮናልዶ ተቀየረ ጎንካሎ ራሞስ ገባ ማን ተኮሰላቸው ትችላለህ በቃ የሚያምር ቀያሪው የሚያምራል ማለት ነው ጨዋታችሁ ራሱ በጣም ነው የሚያምረው ምን አይነት ቲም ነው ግን ክሮሺያ በኢየሱስ ማስጨነቀኝ ማን ሞድሪች ስለወደክ በጣም አዝናለሁ ግን ከሮናልዶ የበለጠ ልወድ አልችልም ማን ሮናልዶ ትችላለህ ፔናልቲ አግብቷል እንኳን ያገባ ምንም አይነት ሄት መስማት አልፈልግም እስከ ሌሊት ትቋጥራለህ የሚገርም ጨዋታ አየን ድራማቲክ የሆነ ጌም የሚገርም እስከ መጨረሻው ደቂቃ ጨምሮ ያለ ሮናልዶ ፖርቹጋሎች ያስፈራሉ ሮናልዶ አያስፈልግም ሮናልዶ ከወጣ በኋላ ፖርቹጋል ተቀየረ አዎ የሱ ደጋፊ ልትሆኑ ትችላላችሁ ግን ያለሱ ግን ቲሙ ያምራል ጎንዛሎ ራሞስ የሚገርም አጥቂ ነው አነፍናፊ ጨራሽ አጥቂ እኮ ነው ቦታውን ይዞበት ነው እንጂ ሮናልዶ በተለይ ደግሞ በስማም የመጨረሻው የክሮሺያ ጎል አረ ለኔ ስቲል ጎል ነው ምክንያቱም አጫውቶታል እኮ ቴስታ ነክቷል የፖርቹጋሉ ተከላካይ ቴስታ ነክቷል እኮ ጎል ነው ለኔ ጭራሽ ዳኛው ሄዶ እንኳን በደንብ ቼክ አላረገም ኤኒዌይስ በዚህም በዛ ብላ እንግዲህ ፖርቹጋሎች ወደ 16 ውስጥ ገብተዋል 16 ውስጥ የሚገናኙት ከስፔን ጋር ነው ከስፔን ጋር እንደዚህ አይነት ጨዋታ ተስፋ የላችሁ ስፔን ቅጥቅጥ አርጋ ታባራቸዋለች ሮናልዶ አሁንም ቢሆን ለኔ ቤንች መሆን አለበት ፔናልቲ ስላገባ ደጎት ምናምን እንዳትለኝ በእናት በእንደዚህ አይነት ሁኔታ በእንደዚህ አይነት ፐርፎርማንስ የትም አይደርሱም የዋንጫ ቲም አይደለም ፖርቹጋል ትንሽ ሮናልዶ ሲወጣ ግን ቲሙ ይሻላል 2-1 ክሮሺያ ናባያት ነገር ግን የመጨረሻው ጎል ግን ታከራክራለች እስኪ የሚባለውን እንሰማለን አናላይሲስ ሲሰሩ እንሰማለን ለኔ ግን ጎል ነው ምክንያቱም ነክቶታል የፖርቹጋል ተጫዋች ነክቶታል በቴስታ በሳማ በቆንጥር ባጋም በጋሬጣ በሾህ ተከባሃል ክርስቲያኖ ሮናልዶ ወላሂ በሾህ ተከባሃል እንዳለ እከክ ቱሃን ብቻ ነው የሞላው እንዳለ ስብስብ ውስጥ ማለት ነው ሲያስጠሉ ምንም ፖርቹጋል የማይመጥኑ ሰዎች ፖርቹጋል ራሱ ምን እንደመጣ አላውቅም ብቻ አንተን አይመጥኑ ያንተን ፓሽን ያንተን ድሪም ምናምን ነገር ምንም የማይመጥኑ የማይታገሉ ሰዎች ናቸው የሞሉት ዋናው ማለፈ ነው ከዛ ደግሞ የስፔንን ጉዳይ ደግሞ ያው ቀኑ ይፈታዋል ምንም ማድረግ አይቻልም ከእንዲህ እየታገሉ ነው መሄድ አይዞ በቃ እየታገልክ ነው ካሰብክበት ትደርሳለህ በርታ አንበሳው እናንተው ጨፈራችሁ ነው 2-1 ፖርቹጋል ከክሮሺያ 5 የታጣላችሁ ነገሮች አልነገርኩም ነግሬህ አለኝ እኮ ያገባል ብዬ አይደለ ነግሬህ ነበረ ኦፍሳይዱም ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም
እኔ ይሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት እንገሳ አንተ ነው ከውት ጎላ ገብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነውና ዛሬ ዲያጎ ኮስታ ያረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይሄ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው አንተ አንጀዝባ ምን ሆነ ነው አንተ ለፖርቱጋል ሲሆን መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ ይቀይረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል። ሰው ጎሉ ሲገባ ማለት ነው ራፋኤል ያው ተጠግቶ መጣለታ ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ነው ይመስለው ፔናልቲ ወዲያው ተገኘ ምናምን። ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቱጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ የተጫወቱ እነሱ ከገቡ በኋላ ጎንካኮ ራሞስን ማስገባ ሮናልዶንም ማስወጣ ሰጥቶልሃል። ይመቸ። አምስተኛ የተረዳነው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባ ዋንጫ ነው ይሄ ሰው የተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጠ ነው እነሱም ቀውጠውት፣ እኛ ግን ቀውጠ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበን ዓለም ዋንጫ ላይ እንደ ስፔን ያገባበት ቲም የለም። እንመኝ ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። እግር ኳስ አንዳንድ ጊዜ ግን ፌር አይደለችም። እውነት ፌር አይደለችም። ለመሰላችሁ ፌር አይደለችም ያልኳችሁ ፖርቱጋል በማለፏ በጣም ደስ ብሎኛል። ግን ደግሞ ክሮሺያ ቢያንስ ኤክስትራ ታይም መግባት ይገባቸው ነበር። ለመሰላችሁ ይሄን ያልኩት ያቺ ኳስ ሴንሰር አላት። ኳሷ ገብቷችኋል? ሴንሰር ስላለው የክሮሺያው ተጫዋች ሲነካው ግራፉን አይታችሁታል? ከስር ወደ ላይ ብሎ ነው እንትን ያለው። ከተነካ እንደዛ ነው። ነክቶታል። ባይነካው ጎል ነበር፣ ግን ስለነካው ምንም እንትን የሌለው ማለት ነው። ግን እኔ ጥያቄ ምንድን ነው ፔናልቲ የተሰጠው ኳስ ያሰጣል ወይ? የኔ ጥያቄ ይሄ ነው። ያሰጣል ወይ? አሁን ይሄን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊ ያልሆናችሁ ብቻ ነው። የአርሰናል ደጋፊ ሆነ ያሰጣል እንዳትልኝ። ለምን ይሄን እያልኩ እንደሆነ ይገባል። ምክንያቴ በደንብ ይገባል ካረሳው ማለት ነው። ይሄ ኳስ ፔናልቲ ያሰጣል ብሎ አንድ የአርሰናል ደጋፊ እንዲያወራ አልፈልግም እኔ ማለት ነው። ምክንያቱም ያንን ታይም ታስተውሱታላችሁ። አሁን ማውራት አልፈልግም። ስለዚህ የሌሎቻችሁ ደጋፊዎች ግን ያሰጣል ወይስ አያሰጥም የሚለውን ተነግሩ። ለምን ያሰጣልም ብትሉኝ ከምን አንጻር ያሰጣል ልትሉኝ እንደምትችሉ እረዳዋለሁ። አያሰጣምም ብትሉኝ ደግሞ የማያሰጠው ለምን እንደሆነ እረዳዋለሁ። ስለዚህ ከእናንተ ጋር ነው ማውራት እንፈልግ። እዚህ ውስጥ እንዳሰጡ ሀሳብ እባካችሁ፣ በተለይ ያሰጣል እንዳትሉኝ የአርሰናል ደጋፊዎች። ልቀጥል። ቴሌግራም ላይ እየበላን ነው ባይዙ ቴሌግራም ላይ በሰማ ትናንትና በቃ ዝም ብለን ነው ያፈስነው፣ ዛሬም እንደዛው። ስለዚህ እንዳያመልጣችሁ አስቀምጥላችኋለሁ። እዚህ ጋር ሮሎቨር ደግሞ ልንጀምር ነው። ሮሎቨራችንን ደግሞ ተቀላቀሉ። ነገ ወይ ከነገ ወዲያ ሮሎቨር እንጀምራለን። ለ7 ቀን በነፃ ነው። እሺ፣ ምንም ነገር የምትከፍሉት ነገር የለም። እንጀምራለን። ስለዚህ ሁለተኛ ዙር ሮሎቨራችንን ልንጀምር ነው ማለት ነው። እየተቀላቀላችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ወይኔ የልብ በሽተኛውኝ ነበር በኢየሱስ ስም። እግዚአብሔርን የወፍ ድምፅ እየሰማሁኝ ተመልከት። ይሄው 11 ሰዓት ሊሆን ነው፣ እኛ አልተኛንም። ፖርቹጋል ወደ ቀጣይ ዙር አለፈች። በቅዱስ ሚካኤል እንዲህ ድራማ ነው ያመለጣችሁ። ወይኔ 90+10 ደቂቃ ተጨመረ።
90+18 ደቂቃ ነው የተጫወቱት። ክሮሺያ 90+12ኛው ደቂቃ ላይ ግብ አስቆጠረች። እንዲህ ተሻረ፣ በቫር ታይቶ ተሻረ። ኦፍሳይድ። ልቤ ቀጥን ያለው ጋይስ፣ እግዚአብሔርን ምንም አይነት ድራማ እየሰሩ አይደለም። ወይኔ ቅጥረ፣ ወይኔ ኳስ ቢቀርስ እንዲህ በሽተኛ ነው የሚያደርገው ሰውን። መልካም አዳር እንዲህ። ኦኬ ጋይስ፣ እኔን የምትወዱኝ ሰዎች ቪዲዮን ኮፒ ሊንክ በማድረግ ብትጀምሩ በጣም ደስ ይለኛል። ፖርቹጋል ክሮሺያን አሸንፋ ወደ ቀጣይ ዙር ማለፏን አረጋግጣለች። በጣም ከባድ ጌም ነው የቀጣዩም። ኦኬ የፖርቹጋል ብሔራዊ ቡድን ይህንን ጨዋታ ለማሸነፍ እዚህ ድረስ መምጣት ነበረበት ብዬ አላስብም። እንዳለው ስብስብ ልክ የዓለም ዋንጫ ሲጀምር የፖርቹጋል ስብስብ እንል ነበረ። የፖርቹጋል ስብስብ ምንም ነገር ሲያደርግ እየተመለከት ነው አይደለም። ይሄ ሁላ የቫር እገዛ ሳያስፈልጋቸው ምናምን ጨዋታውን በቀላሉ ማሸነፍ የሚያስችላቸው በቂ ስብስብ ነበር። አሰልጣኙ ነው ችግሩ፣ ተጫዋቾች ናቸው ችግሩ። ከዚህ በኋላ ምንም ነገር ብንል እረፍዷል፣ ወይም ደግሞ የኛ ስቴት ኦብቪየስሊ ማንም አይሰማውም። አለቅ ተአምር አለ፣ በተአምር አምናለው። የፖርቹጋል ብሔራዊ ቡድን ዋንጫውን አያነሳም ብዬ ጨለምተኛ መሆን አልፈልግም። ያንን ለማድረግ የሚያስችል በቂ ስብስብ አላቸው። እንዴት ይዋሃዳሉ አላውቅም። አሁን ምንም ነገር ሊፈጠር ይችላል እያልኩኝ ነው ማየው። ልክ ፖርቹጋል የምድብ ጨዋታዎቿን ስታደርግ ወይም ከኮሎምቢያ ጨዋታ በፊት ኦኬ የምድብ ጨዋታ ነው ልትቸገር ትችላለች ብዬ አስቤ ነበረ። ከኡዝቤኪስታን ጋር ሲጫወቱ የፖርቹጋልን ጥንካሬ የሚያሳይልኝ ነው ብዬ አልገመትኩትም ነበረ። ቢካዝ ኡዝቤኪስታን ናት። ምንም ነገር ጀጅ ማድረግ አንችልም በኡዝቤኪስታን ማለት ነው። ፋይናሊ ግን ምንድነው የሆነው? ይኸው 4 ጨዋታ ያደረገች ፖርቹጋል አንድም ጨዋታ ላይ አላሳመነችን። እና እኔ ወይ መጥፎ ነገር የሚታየኝ ሰው ሆኜ ይሁን አላውቅም። እና ስለ ፖርቹጋል ግን ያላችሁ ፖይንት ምንድን ነው? ማለት ይህ ከድጋፍ ወጥታችሁ ከሲአር7 እና ከሜሲ ምናምን ክርክር ወጥታችሁ ፖርቹጋል አቺቭ ማድረግ የምትችል ይመስላችኋል? እስካሁን ባያችኋቸው ጨዋታዎች? ቴልሚ ኮሜንት ላይ አው ግባና ውጣው ይላል። እግዚአብሔርን ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም። እንዴ አንተ ክሮሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝ። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ስጤ ቁጥር ጋር ያለው። በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሻውን መግዚአብሔርን በአላህ ተረፍን ሀቢቢ ድራማ እኔ እንጃ። እኔ እስከዚህ ሰዓት ድረስ አምሽቼ በቃ የጫው ኧረ በአላህ በጣም በቃ ዛሬ በፖርቹጋል እድለኛ ነበረች። አይዶን ነው ስለወደፊቱ አላውቅም። ክሮሺያ አስቆጠረች፣ ሮናልዶ አስቆጠረ። በቫር ታይቶ ፔናልቲ ማለት ነው። ከዛ ጎንዛሎ ራሞስ ተቀይሮ ገባ። እንግዲህ ክርስቲያኖ ሮናልዶም ተቀይሮ ወጥቶ ነበረ። ከዛ ራሞስ ያበደ ጎል አስቆጠረ። የሚገርም ከሱ ያልጠበቁት። አሁን አለቀ 112ኛ ደቂቃ ላይ ግቫርዲዮ ከየት ነው ሀቢቢ ተቀይሮ ገብቶ ቅስሜን ስብር ቫር ቼክ አደረገው ተሻረላለው። ማይ ብራዘር የሚገርም። እስኪ ጨዋታውን ያያችሁት ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፖርቹጋል ግን ዝም ብለሽ ነው እኔ ለሊት የምታዳርቂ። ወይ ከእንቅልፍ ያልሆንኩ ወይ ዋንጫሽን አታነሽ። ጎንካሎ ራሞስ ስለምችል ነው ሊያው የሚሰጣችሁን አልመሰለኝም ነበር ከምር። አንተ በሶስት ተከላካይ ማሪ ድንጋይ ገባል እንዴ? ስለምችል ነው ችለ ነው ሊያው ትክክለኛ ስራ ሰራ። 90 ደቂቃ ሙሉ ሞተ። አንተ ሶስት ተከላካይ ሙሉ ይዘላል። ግቫርዲዮል አሁን አንዴ ገባው አትከላከልም። ወንድ ኮንክ አትከላከልም። ጭንቅላቱ ላይ የስ ፖርቹጋል ከሞኑ ፖርቹጋል ከሞኑ ሲያር7 የስ እስከ ሌሊቱ 10 ሰዓት ጠብቀን የወንድሜን ሀዘን ሳይሆን ደስታ ነው የምናየው። ስለምንችል ነው ፖርቹጋል ወንድሜ ስለምንችል ነው። ሊያው የሚገርም ታሪካዊ አሲስትሽ 16 ውስጥ ገብተናል።
ኦልሬዲ ገብተናል። ቀጣይ ማንሽ ስፔን ነሽ ማንሽ? ነይ ስፔን። የስ ወንድሜ ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮሺያ 2-2 አድርጎ እምባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ፣ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለቤ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። ኧረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ሳወራ እናንተ ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮሻ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል።